የ10 ዓመት ፍቅረኛዬ ነው። በእነዚህ 10 ዓመታት ውስጥ ሁሉንም ዓመቶች በሚባል ደረጃ መጋባት አለብን እንጋባ እያልኩኝ ስጨቃጭቀው ኖሬያለሁ። 10ሩንም ዓመታት የንጋባ ጥያቄን ሳቀርብለት በተመሳሳይ ሁኔታና በተመሳሳይ መንገድ ነው። ከዚህ በኋላ ጊዜ ማባከን አልፈልግም። ምንጋባ ከሆነ እንጋባ፣ ካልሆነ እዚህ ጋር ይብቃን እላለሁ። ነገር ግን እሱም ሆነ እኔ ችዬ ከሳምንት በላይ ተዘጋግተን ተራርቀን ተለያይተን አናውቅም። ተጣልተን እንለያያለን። ከ3 ቀን በኋላ ግን ዘግቼው መቆየት አልችልም። ሲደውልልኝ አነሳዋለሁ። ካላነሳው ያለሁበት ድረስ ፈልጎ መጥቶ ልክ ሳየው ሁሉን ነገር ረስቼ ልፍስፍስ ብዬ እስሩ እገኛለሁ። 10ቱን ዓመታቶች በዚህ ልክ ነው ያሳለፍኩት። አሁን ግን እስከዛሬ በተመሳሳይ ሁኔታ የሞከርኩትን የንጋባ ጥያቄ ዘንድሮ በተለየ ሁኔታ ልሞክር ብዬ ከራሴ ጋር መከርኩኝ። ፍቅረኛዬ ልጅ በጣም ይወዳል። ከሰርጉ ቀን ከጋብቻው ቀን በላይ የሚናፍቀው ልጅ የምወልድበትን ቀን ነው ይላል። እኔ ልጅ ወልጄ እኔም ባይኔ ካየው አላቅም ምን እንደምል፣ ብቻ ያቺ ቀን በጣም ትናፍቀኛለች ይላል። ልጅ በጣም ይፈልጋል፣ በጣም ይወዳል። እናም በዛ መንገድ ልሞክር ብዬ ከራሴ ጋር መከርኩኝ። እርጉዝ ከሆንኩኝ የልጅ ፍቅሩ ለኔ ያለው ፍቅርና ልጅ የማግኘት ጉጉት ሁሉን ነገር አስትቶ ያገባኛል ብዬ በማሰብ የጅል ውሳኔ ወሰንኩኝ። ይህን ውሳኔ ስወስን ዓላማዬ እሱን በልጅ አስሮ ማግባትና ወደ መፈልገው ትዳር መጠቃለል ብቻ ነበር። ማርገዜን ባይወደውና ባይስማማ በህይወቴ ላይ ምን አይነት ከባድ ነገሮችን ሊያመጣብኝ እንደሚችልና ውስብስብ የሆነ ማቅ ውስጥ ሊከትብኝ እንደሚችል ለደቂቃ እንኳን አላሰብኩም። ምክንያቱም እሱ ለኔ ያለው ፍቅር ትዳር ውስጥ ለመግባት የሚያቀርባቸውን ጥቃቅንና ተልካሻ ምክንያቶቹን ወደ ጎን አስደርጎ ወደ ጋብቻ ያመጣዋል ብዬ እርግጠኛ ነበርኩኝ። የመጨረሻው አንቨርሰሪያችን ላይ ገነን ወስኜ ነበር ፕሮግራማችን ላይ የተገኘሁት። እሱ ግን እንደተለመደው ውድ ስጦታዎችንና ውድ ሆቴል መርጦ እራት ውጪ ጋበዘኝ። ያዘጋጀልኝንም ስጦታ ሰጠኝ። ምንም ደስተኛ አልነበርኩም። እኔን ከዚህ በኋላ ደስተኛ የሚያደርገኝ ነገር ቢኖር የእሱ ገንዘብ፣ ስጦታም፣ ውዴታውም እንክብካቤውም አይደለም። እኔን ከዚህ በኋላ የሚያስደስተኝ ትዳርና ትዳር ውስጥ ብቻ መግባት ነው። እኔ ከሱ ጋር በፍቅረኝነት ወደዚህ ወደዛ በምልበት እድሜ ታናናሾቼ አግብተው ወልደዋል። አጠገቤ የነበሩ የሥራ ባልደረቦቼ እዛው ከኔው አጠገብ ፍቅረኛ ይዘው አውርተው ተገባብዘው ጨርሰው ወደ ትዳር ገብተዋል። ብዙዎቹን ሸኝቼ ብዙዎቹን ኩዬ ድሬ ብቻዬን ቀርቻለሁ። ከዛም በላይ በእኔ ህይወት ውስጥ ዘው ይሉ የነበሩ ወንዶች ዛሬ አንድም ሰው ካጠገቤ የሌለ እስኪመስል ድረስ እኔን ለፍቅርም ለትዳርም የሚጠይቀኝ ወንድ ዝር ማለቱን ካቆመ ከ2 ዓመታት በላይ ሆኗል። የምሰራው የወንዶች ቡቲክ ውስጥ ነው። በስራ አማካኝነት በጣም ብዙ ወንዶችን አገኛለሁ። ከነዛ ከማገኛቸው ወንዶች አብዛኞቹ ለፍቅርም ለትዳርም ጠይቀውኝ ያውቃሉ። እነዚህን ሁሉ ዓመታት ግን ፍቅረኛ አለኝ ስል ለ10 ዓመታት እሱን ስጠብቅ ኖሬያለሁ። ሀውለት አሁን ላይ ግን ራሴን ስመለከተው ከወንድም ከሴትም ተነጥዬ ብቻዬን ቆሜያለሁ። ፈላጊዎቼ ጥጋቸውን ይዘው እዛው ቀርተዋል። ጓደኞቼም የራሳቸውን ህይወት መስርተው ወልደው ከብደዋል። ለቤቱ የመጨረሻና ትንሽዬው ልጅ ነው። ስለዚህ ታላላቆች ሳታገባ አንተ ህፃን ገና ምንም ሳትይዝ ምንም ሳትሰራ የምን ትዳር ነው እያሉ ቤተሰቦቹ ለሱ ትዳር ፈቃደኛ ሊሆኑ ስላልቻሉ ነው እስከዛሬ ቆይተን ነበር። አሁን ግን መወሰን ያለበት ትክክለኛው ሰዓት ላይ ደርሷል ብዬ አሰብኩኝ። ልቤ ያንኑ ቢለኝም አይ ለመጨረሻ ጊዜ ትያለሽ እንጂ እውነት ወስነሽ እውነት ቆርጠሽም ቢቢልሽ ከሱ ትለያለሽ እያለኝ እስኪ እሞክራለሁ ብዬ ነበር ይሄንን ጥያቄ ያቀረብኩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ ወይ? አብራችሁ ስለሆናችሁ በጣም አመሰግናለሁ። ቲክቶኬን ፎሎ፣ ዩቲዩቤን ደግሞ ሰብስክራይብ በማድረግ አብራችሁን ቆዩ። እነዚህ ታሪኮች ከቲክቶክ ቀድመው ዩቲዩብ ላይ እየተለቀቁ ስለሆነ ሁላችሁም ዩቲዩብ ቻናላችንን ተቀላቅላችሁ ሙሉ ታሪኮቹን ዩቲዩብ ቻናላችን ላይ ታገኛላችሁ። ይሄም ታሪክ ዩቲዩብ ላይ ስለተለቀቁ አሁን ገና እያያችሁ ያላችሁ ገብታችሁ በአማርኛም በእንግሊዘኛም ሀውለት ቲዩብ ብትሉ ቀጥታ የኔኑ ቻናል ነው የሚያመጣላችሁ። አብራችሁን ቆዩ። የኔና የፍቅረኛ የተዋወቅ ሃይስኩል ላይ ነው። የሃይስኩል ተማሪ ያለን እሱ ደግሞ ከነቤተሰቦቹ ከክፍለ ሀገር ጠቅልሎ ወደ አዲስ አበባ መጣ። አዲስ አበባም እንደመጣ አዲስ ከተማ ትምህርት ቤት እኛ ትምህርት ቤት ተመዘገበ። በወቅቱ የክፍለ ሀገር ልጅን ስለነበር በጣም አንገደፊና እኔ ደግሞ ከትምህርት ቤቱ በጥባጭ ወይም ደግሞ ረባሽ ተወዳጅ ተማሪዎች አንዷ ነበርኩኝ።
ክፍል ውስጥ ትምህርት ቤቴ ውስጥ የማይወደኝ የማያቀርበኝ የማይንከባከበኝ አልነበረም። ያው ታውቂ የለ የሆነ ግሩፕ አለ፣ የሆነ በጥባጭ አለ። ከነዛ ግሩፖች ከነዛ ሙድ ያዥ አላግጥ ተማሪዎች አንዷ ነበርኩኝ። እኔ የዛው የአዲስ ከተማ አካባቢ ልጅ ነኝ። የቤተሰቦቼ ኑሮም እንደምታውቂው እንደተለመደው በጣም የሚስክንና የድሃ ቤተሰብ ልጅ ነኝ። እሱ ደግሞ ወንድሙ ከክፍለ ሀገር ሁሉ ቤተሰቦቹን ቀድሞ መጥቶ ህይወትን አዲስ አበባ ላይ አቃንቶ አደራጅቶ ለእናቱ ለወንድሞቹ ትልቅ የሚባልን ቤት ገዝቶ እዚህ ሊያኖራቸው ጠቅልሎ ነበር ይዟቸው የመጣው። ከኔ በተሻለ የደና ቤተሰብ ልጅ በሚባል ደረጃ ላይ የነበረ ሰው ነው። ምንም የደና ቤተሰብ ልጅ ቢሆንም የገጠር ልጅ ነውና እኛ ክፍል ውስጥ ገብቶ ከአዲስ አበባው ማህበረሰብ ጋር ሲቀላቀል ሁሉም ሰው ሙድ ይዝበት፣ ያላግጥበት፣ ይስቅበት ጀመር። ለወትሮ ቀድሞ ሙድ ያዥ ቀድሞ አላጋጭ እኔ የነበርኩኝ ቢሆንም እሱ ላይ ግን ያንን ማድረግ አልቻልኩም። ገና እንዳየሁት ከባድ የሆነ ሀዘኔታ ተሰማኝ። የክፍሌ ተማሪዎችና የኔ ግሩፖች ግን ሁሉም ያላግጡበትና በሱ ሙድ ይዙ ጀመር። እሱም ከዕለት ወደ ዕለት እየተሳቀቀ መቅረት እያበዛ መጣ። አማርኛውም ወደ ትውልድ ቋንቋው ይሄድ ስለነበር የሚናገረው እያንዳንዱ ቃል ክፍል ውስጥ ማላገጫና መሳቂያ ሆነ። የሆነ ጊዜ በኋላ ግን በጣም እያሳዘነኝ ስለመጣ ጓደኛ ሆንኩኝ። ከሱ አጠገብ ሄጄ ተቀመጥኩኝ። ወደ እኔ ያቀረብኩት ከኔ ጋር መቀራረብ፣ ማውራት፣ አብሮ መቀመጥ፣ እኔም ለሱ ፊት መስጠት ስጀምር የክፍሌ ጎረምሳ ሴቶችና ወንዶች ይከተሉኛል። ሳላግጥ አብሮኛ ያላግጣሉ፣ ሳቀርብ ደግሞ አብሮኛ ያቀርባሉ። ሁሉም የክፍላችን ልጆች አስጠጉት። በሱ ቋንቋ፣ በሱ ንግግር፣ በሱ አለማወቅ ሙድ መያዝ መሳቅ ተትቶ የኛ ጓደኛ ሆኖ ቁጭ አለ። እሱም በጣም ፈጣን ነበር። ከተማ ከመጣ በኋላ ቋንቋውን ለመልመድ ማህበረሰቡን ለመላመድ ከኛ ጋርም አብሮኛ እንደምን ሆኖ ለመሆን ብዙ ጊዜ አልፈጀበትም ነበር። ቅልጥፍ ብሎ አንዱ ግሩፕ አካል ሆኖ ቁጭ አለ። ሀውለት ሃይስኩል ትምህርታችንን ሳንለያይ አብረን ሆነን ጨረስን። ከሃይስኩል እንደጨረስን እሱ ወደ ወንድሙ ቢዝነስ ስራ ገባ። እኔ ደግሞ ፒያሳ አካባቢ ላይ አንድ የወንዶች ቡቲክ ላይ ተቀጥሬ መስራት ጀመርኩኝ። የፍቅር ግንኙነታችን የጀመረው ያኔ ነበር። ከዛ ጊዜ በኋላ ተለያይተን አናውቅም። ትንሽ እንኳን ስንራራቅ አንተማመንም። በጣም ነው የምንዋደደው፣ በጣም ነው የምንፋቀረው። እኔ የማውቀው ያንን ነው። አብሶ እኔ ያለሱ ሰው ያለ እስከማይመስለኝ ድረስ ሌላ መቅረብ እስከማልችል ድረስ ነበር የምወደው። እንደነገርኩሽ በስራ አጋጣሚ በጣም ብዙ ሰዎችን አገኛለሁ። የዛን ያህል ቆንጆ ባልሆንም በቂ ውበትና በቂ ኮንፊደንስ አለኝ። አቋሜም የሚያምር ነው። አቀራረቤም ያው የአዲስ ከተማ ልጅ ነኝ። ምን አይነት ሊሆን እንደሚችል መገመት ትችያለሽ። በቀላሉ ሰዎችን ቀርቤ ማላመድ እችልበታለሁ። ፈጣንና ያየኝ ሁሉ የሚወደኝ አይነት ሰው ነኝ። ከሱ ጋር በነበረን የ10 ዓመት የፍቅር ግንኙነት ቤተሰቤን ያውቃል። እህቴን፣ እናቴን ሁሉም ያውቁታል። እሱም ባለው አቅም ሁሉ ቤተሰቤን ሲረዳልኝ ኖሯል። ልክ እንደ እናቱ ያገባኝን ያህል አብረን የተጠቃለልንን ያህል እናቴ ቤት ቡና እየያዘ ሄዶ እስሯ ቁጭ ብሎ ቡና ይጠጣል። ለወጪ እያለ የሚችለውን ሁሉ በአቅሙ ይሰጣታል። ለኔም ለእናትሽ እንዲያርጊ እንደዛ አድርጊ እያለ ከደሞዜ በላይ ቤተሰቤንም የማስተዳድረው ራሴም የምተዳደረው እሱ በሚሰጠኝ ገንዘብ ነው። ያን ሁሉ ነገር ሲያረግ ነገ የኔው አይደለ እኔስ የሱ አይደለሁ በሚል መልካምነት ደስ ብሎኝ ነበር የምቀበለው። ድህነቴን እያስገመትኩ ነው፣ ቤተሰቤን እያስናቅኩ ነው ብዬ አስቤም ገምቼም አላቅም። እሱም እንደዛ እንዲሰማኝ አድርጎኝ አያውቅም። ሀውለት እንደ 10ኛው ዓመት የአኒቨርሰሪ ስጦታዬ አርጌ እርግዝናዬን ይዤለት ፊቱ ቀረብኩ።